ወይዘሮ ሄለን እንግዲህ በስተመጨረሻ ኤልሹ የቴዲ ልጅ መሆኗን ተናዛለች። ያው የመጨረሻው ጊዜና የመጨረሻው ሰዓት ደርሷል፣ ያው መታሰሪያ አይቀርም በማለት በወረቀት ያለውን ነገር ሁሉ ደብቃ የኖረችውን ሁሉ የኤልሹ የሱ ልጅ መሆኗን ሁላ ደብቃ ስለነበረ አሁን ላይ በወረቀት አስፈራ ለቴዲ እንደ ደብዳቤ መልክ አድርጋ ሰጥተዋለች። እንግዲህ ደብዳቤውን ደግሞ እንዳይከፍትም ያው ቃል አስገብተዋለች። እኔ ሆን ብሎ ከታሰርኩኝ ያን ጊዜ ብቻ ነው የምታነበው፣ ከዛም ወዲህ እንዳታነበው በማለት አስጠንቅቀዋለች። እሱም እንግዲህ ቃሏን ተቀብሎ እሺ ብሏታል። ያው አንቺ ከታሰርሽና የሆነ ነገር ከሆንሽ ብቻ ነው የማነበው፣ ቃል እገባልሻለሁ በማለት ቃል ገብቶላታል። ሰላም ሰላም ብያለሁ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ነባር የሆናችሁም ላይክ፣ ሼር በማድረግ ተባበሩኝ። ዛሬ ደግሞ እንግዲህ ክፍል 5 ይዤ መጥቻለሁኝ። እንግዲህ ክፍል 5 እና እንግዲህ እንዳያችሁት እንግዲህ በጣም ደስ ይለን የሚልና አጓጊ የሆነ ተከታታይ ድራማ ነው። ብዙ ትምህርትም ብዙ ያው አዝናኝ ነገሮችም አሉት። ከሚያስከፉ ነገሮችም መካከል የሚያዝናኑ ነገሮችም አሉ። የፍቅር ተምሳሌት የሆኑ ሰዎችም አሉበት። በመካከሉ ላይ የክፋት ጥግን የሚያሳዩ ሰዎችም ቢኖሩ የፍቅር ተምሳሌትንም የሚያሳዩ ልጆች ስላሉ በጣም ደስ ይላል። ሆኖም እያለ እንግዲህ ያንን ደብዳቤ ኪሱ ውስጥ እንዳደረገው ቴዲ ያው መሲ የልብሱን ልታጥብ ባሰበችበት ሰዓት እንግዲህ ያው ዕቃ ድንገት ካለ ኪስ ውስጥ ምናምን ካለ የማለት ብላ ስትፈትሽ እንግዲህ ደብዳቤውን አግኝታው ቴዲ ከማንበቡ በፊት ያው መሲ አንብበዋለች። እንግዲህ ራሷን መቆጣጠር እስከሚያቀታት ድረስ አንብበዋለች። እንግዲህ ምን እንደሚፈጠር እንግዲህ እሱ ወደፊት አብረን የምናየው ይሆናል። እንግዲህ ቴዲ አሁን ላይ ደግሞ መሲንም ያው በፍርድ ቤት እንድንጋባ እያለ እያናዘዛት ይገኛል። በዛ ላይ ደግሞ እናትሽንም ቤት ጋብዣቸው ንገሪያቸውም እያለ ያው እያስጨነቃት ይገኛል። እንግዲህ ይሄንን ለማድረግ የፈለገው ምን ማድረግ እንዳሰበ እንግዲህ አልታወቀም። ምናልባችም እንግዲህ ያው መሬት አላት ስለተባለ እንግዲህ ያው መሬቷንም ለመቀባበል ይሆናል። ያው መቼም ገንዘብ የሚወድ ሰው ማሰባብ ትንሽ አቅምቶ እንደው በምን እንደሚያገኝ ነው እና የሚያስበው። ያው መሲም እንግዲህ ምን የሚያስቸኩል ነገር አለ ረስቼ ነው ተረጋጋ በማለት ያው መልሷን ሰጥተዋለች። እንግዲህ አሁን ላይ ደግሞ አዶኔና ቤላም አንድ ላይ በመሆናቸው በጣም ደስ ይላል። እንደዚህ ነው የሚያምርባቸው። አንድ ላይ ሆነው በመስራታቸው ጠላትን ድል አድርገው እንደሚያሸንፉ ምንም ጥርጥር የለውም። በጣም ጥሩ ስራ እየሰሩ ይገኛሉ። አሁን ላይ አንድ ላይ በመተባበራቸው ያው የጥላታቸውን የመጨረሻ መዳረሻ ያው የተቃረቡም ይመስላል። እንግዲህ ቤሉ ሄለን በማናገር ወደ ቤትሽ ለኤልሹ ተመለሽላት፣ ኤልሹ ታስፈልጊያታለሽ እያለ ቢያናግራትም ያው እሷም እንግዲህ ያው ስራዋን እና ተንኮሏ ስለምታውቅ ልታምነውም እርግጠኛ አልሆነችም። እርግጠኛ ሆነ አልተቀበለችውም። እንደውም ከቤቱ ታሊ ብላ ያስወጣችው። ይሁንም ግን አንድ ቀን ያው ተንኮሏ መጋለጡና ሴራዋ መውጣቱ የማይቀር ጉዳይ ነው። አሁን ላይ ግን በእርግጥ በጣም ተጨንቃለች። ምክንያቱም ቤሉል የያዘውን ነገር ወደኋላ እንደማይልና ያው ተሸንፎም እንደማይቀረው እሷ አምናበት አለች። ምክንያቱም በዛ ላይ ደግሞ አክስቱም እያገዘችው እና ያው እየረዳችው እንደሆነ የሆነ ሴራ እያሴሩብኝ እንደሆነ ይሰማኛል በማለት ላይ ቴዲም ያው እየነገረችው ነበረ። ቴዲም እንግዲህ ያው ከምን ጊዜው የበለጠ ራስሽን መጠበቅና ማዘጋጀት አለብሽ ነው እያላት የነበረው። እንግዲህ ቴዲም ያው መሲንም ያው እንግዲህ በወረቀት እና በእንትን አስፈርሞ አግብቶ ቤቲን ደግሞ ምን እንደሚያደርጋትም አልታወቀም። ቤቲም እንግዲህ በጎን እየደወለች ነው ቤቲንም አለው እሺ መሲንም እንጋባ እያለ ምን ለማድረግ እንደፈለገ አላወቅንም። በእርግጥ እንግዲህ ያው ሴራው መጋለጥ አለበት። ሴራው ቢጋለጥ ጥሩ ነው። ምክንያቱም ይችኛቱንም አለው ያችኛቱንም እንጋባ እያለ ማስጨነቁ ለሱ ምንም ነገር መስሎ አልታየውም። ግን እነሱ ህይወታቸውን እያበላሸ ነው ይገኛል። በዛ ላይ ደግሞ አሁን እንግዲህ ቤላም እና ኤልሹም እህትና ወንድምነታቸውን እንደ በፊቱ ቀጠለው። አሁን ላይ ኤልሹም ያው ትምህርቷን እየተማረች ትገኛለች። በዛ ላይ ደግሞ እናቷን ያው እንግዲህ በተደጋጋሚ ይቅርታ ልትጠይቃት እየተመላለሰች ቢሆንም ኤልሹም እንግዲህ ሁኔታዋን ነገር ያው ስለተረዳች ከአሁን በኋላ አታስፈልጊኝም፣ አላስፈልግሽም፣ ምክንያቱም አንቺ ከኔ ይልቅ ወደ ገንዘብ ነው የምታደዩ በማለት ያው ለእናቷ መልስ ሰጥታታለች። እንግዲህ እሷም ሄለንም እንግዲህ ያው ቤሉ እንትና
ቤላ እንዲያጠመዳት ነው እና ተንኮል እየሰራባት እንዳለ እናቷን እንድትርቃት እንድትጠላት እያደረገ እየመከራት እንዳለ ነው እየተሰማት ያለው። በእርግጥ ቤሉ እንደ አይነት ማንነት የለውም። ቢችል እንደውም ሄለን ተስተካከላ ኤልሽን ተጎኗ ብትሆንላት ነው የሚፈልገው። በእርግጥ ያው ሄለን ይሄንን ነገር አትፈልገውም። ቤላ ቢፈልገውም እንግዲህ አሁን ላይ ደግሞ ሌዛም እንግዲህ ኤልሹ ጋር አንድ ላይ ሆና ቤላን ለማታለል እና ለማማለል ያው እየተዘጋጀች ትገኛለች። ቤላ ግን አንድና አንድ ብቻ ያው ኑኑን ነው የሚያፈቅረው። እንግዲህ ወደፊት ምን እንደሚፈጠር አብረን የምናየው ይሆናል። ውድና የተከበራችሁ ወደ ቻናሌ ቤተሰቦች እንግዲህ ለዛሬ ያልኳት ቪዲዮ ይችን ትመስላለች። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ በዚህ ትትረፍረፍ ይበልኝ እያልኩኝ በዚሁ እሰነባበታለሁ። እስከዛው ድረስ መልካም ጊዜ ይሁንላችሁ።